ላለፉት 5 ዓመታት የአብሮቲዩብን በድምጽ ብቻ ነበር የምታውቁት። በእነዚህ ዓመታትም ከ100,000 በላይ ቤተሰቦችን ማፍራት ችለናል። ለብዙ ጊዜያት ስጠየቀው ለነበረውም ጥያቄ መልስ የምሰጥበት ጊዜ ደርሷል። በቀጣዩ ቪዲዮ ስንገናኝም ፊቴን የማሳይ ይሆናል። ታዲያ በዚህ ቪዲዮ ስንገናኝ ለምትጠይቁኝ ጥያቄዎች በሙሉ መልስ የምሰጥ ይሆናል። ስለኔ፣ ስለ ዩቲዩብ ስራዬ፣ ስለፈለጋችሁት ነገር በዚህ ቪዲዮ ኮሜንት ላይ ጠይቁኝ። በቀጣዩ ቪዲዮ በአካል መጥቼ የምመልስ ይሆናል። ይሄ ሁሉ ዓመታትን አንድም ቀን ድጋፋችሁ ሳይለየኝ አብራችሁኝ ስለቆያችሁ ከልብ ያመሰግናለሁ። አሁን ወደ ፊልሙ። ፊልሙ የሚጀምረው እስረኞችን የጫነ መኪና ወደ ፍርድ ቤት እየተጓዘ ሲሆን የቡድኑ መሪ ሄላ አንደኛው ወጣት እስረኛ ላይ ከባድ የጭንቀት ስሜት ስላየች መኪናው እንዲቆም ታዛለች። ፍርድ ቤት ሳይደርሱ ልታረጋጋው በመፈለጓ ሁሉም ነገር ሰላም እንደሚሆን ትነግረዋለች። ማንም ሰው ግን ይህ ወጣት ምን አይነት ወንጀል ሰርቶ እንደታሰረ የሚያውቀው ነገር የለም። ነገር ግን ፍርድ ቤት እንደደረሱ ነገሩ ሁሉ ይለዋወጣል። ገዳዩ የብዙዎችን ትኩረት ስለሳበ በርካታ ተቃዋሚዎች ከህንፃ ውጪ ተሰብስበው እየጠበቁት ነበር። ሄላ እስረኛውን ወደ ውስጥ እያስገባችው ያለ በድንገት አንድ ያልታወቀ ስናይፐር ወጣቱን እስረኛ ጭንቅላቱ ላይ መቶት እዚያው ቦታው ላይ ይገድለዋል። ማንም ሰው ምን እየተፈጠረ እንደሆነ ለማወቅ እንኳን ጊዜ አልነበረውም። ከዚህ አስደንጋጭ ጅማሮ በኋላ ታሪኩ ወደ ሌላ እስረኛ ይቀየራል። ዛይድ ይባላል። አብዛኛውን ጊዜውን እስር ቤት ውስጥ በሰላም ቺዝ እየተጫወተ የሚያሳልፍ እስረኛ ነበር። አንድ ቀን ዛይድ አንድ ወጣት እስረኛ በሌሎች ሲንገላታ ይመለከታል። ወዲያውኑ ጣልቃ ገብቶ ልጁን አብሮት ቼዝ እንዲጫወቱ በመጋበዝ ያድነዋል። በሚያስገርም ሁኔታ ሌሎች እስረኞች ዛይድን ለመጋፈጥ አልደፈሩም። ይህም ዛይድ በእስር ቤት ውስጥ ምን ያክል ትልቅ ክብር እንዳለው ያስመለክተናል። ከቆይቶች በኋላ የዛይድን የእስር ክፍል እንመለከታለን። ግድግዳው ላይ የተሰቀለው ፎቶግራፍ ውጪ የሚጠብቀው ልጅ እንዳለው ፍንጭ ይሰጠናል። ወዲያው አንድ ጠባቂ መጥቶ አባቱ ሊጠይቁት እንደመጡ ይነግረዋል። እሱም ምንም ሳይጠራጠር ወደ መጠየቂያ ክፍሉ ያመራል። ሆኖም ግን ዛይድ ሲደርስ የመጣው አባቱ እንዳልሆነ ይረዳል። የመጣችው ሄላ ስትሆን እሷም ወደዚህ የመጣችው ለልዩ ተልኮ ነበር። በንግግራቸው ወቅት ሄላ ለዛይድ ማዴር የተባለ አደገኛ የወንበዴዎች መሪ የሚያውቀው ከሆነ ጠይቀዋለች። ይህ ወንጀለኛ በቅርቡ ብቅ ብሎ በርካታ ወጣቶችን ወደ ድርጅቱ እያስገባ ያለ ሰው ነበር። ሄላ የመጣችበትንም እውነተኛ ምክንያት መናገር ትጀምራለች። ዛይድ ወደ ማዴር የወንጀለኞች ቡድን ውስጥ እንደምንም በመግባት ከውስጥ ሆኖ እንዲያጠፈው ልታሳምነው ነው። ይህንን ካደረገ ከእስር ቤት እንደሚፈታና ስሙ ሙሉ በሙሉ እንደሚነጻ ቃል ትገባለታለች። ነገር ግን ዛይድ ወዲያውኑ ጥያቄዋን ውድቅ ያደርገዋል። ምክንያቱም ከወንጀለኞች ጋር በድጋሚ አብሮ መስራት ምን ያክል አደገኛ እንደሆነ ያውቃል። በተለይ ደግሞ ሄላ በእሷ ጥበቃ ስር የነበረን እስረኛ ማዳን እንዳልቻለች ይረዳ። በዛይድ አመለካከት ያንን እስረኛ እንኳን በህይወት ማቆየት ካልቻለች እሱ ለሰውየው በሚሰራበት ጊዜ ቤተሰቡን ትጠብቅልኛለች ብሎ የሚያምንበት ምንም ምክንያት የለም። ፊልሙ በቀጣይ ሄላ ለምን እንደ ዛይድ ያለ ሰውን ለመመልመል እንደጓጓች ያብራራል። ዛይድ ከመታሰሩ በፊት ከፍተኛ ክብር ያለው ስፔሻሊስት ሐኪም ብቻ ሳይሆን የቀድሞ ወንጀለኛና የታወቀ የማርሻል አርት ስፖርተኛም ነበር። ባለፈው ፊልም ላይ ታናሽ ወንድሙ ከተገደለ በኋላ ዛይድ ሙሉ የወንጀለኞቹን ቡድን ጨፍጭፎ ነበር። ሄላ ለዚህ ተልዕኮ ትክክለኛ ሰው ነው ብላ ያመነችውም ለዚህ ነበር። እንደ ተራ እስረኞች ሳይሆን ዛይድ የወንጀሉን ዓለምና በዚያ ውስጥ ለመኖር የሚያስፈልገውን አመፅ ጠንቅቆ ያውቃል። አሁን ዛይድ እንደገና ወደዚህ ዓለም እየተሳበ ነው። በኋላ በዚያው ምሽት ዛይድ በጠባቂ በድንገት ከእንቅልፉ ይቀሰቅስና የወንጀለኞች ቡድን አባላት ብቻ ወደሚገኙበት ልዩ ክፍል ይዘዋወራል። ምንም አይነት ማብራሪያ ሳይሰጠው ይህ ሄላ በሱ ተልዕኮዋ ላይ እንዲሳተፍ ተጽዕኖ ለማሳደር ያዘጋጀችው እቅድ መሆኑን ዛይድ ወዲያውኑ ነበር የተረዳው። በማግስቱ ጠዋት ይህ ክፍል ከሌሎቹ በተለየ ሁኔታ እንደሚሰራ ያስተውላል። ምክንያቱም እዚህ ያሉት እስረኞች በነፃነት እርስ በርስ ክፍል መጎበኛኘት ይችላሉ። ይህም ማለት ደግሞ አንድ ሰው እሱን ፍለጋ ወደ እሱ ክፍል የሚመጣበት ጊዜ ሩቅ አልነበረም። ከሰዓት በኋላ ዛይድ ወደ እስር ቤቱ የህዝብ ስልክ በመሄድ ወደ ቀድሞ ሚስቱ ይደውላል። አደዋወሉ በዚያው ቀን ልደቱ ለሆነው ልጁ ኖህን ለማነጋገር ፍቃድ ለመጠየቅ ነበር። ነገር ግን ስልካቸው ተቋርጦ እስከ መጨረሻዋ ሰከንድ ድረስ ቢጠብቅም ኖህ አባቱን ለማነጋገር ፍቃደኛ ሳይሆን ይቀራል። ይህም ዛይድን ያሳዝነዋል። በዚህ ስሜትም ወደ ክፍሉ ይመለሳል። በዚያ ቅጽበት ተጨማሪ ዓመታትን በእስር ቤት ካሳለፈ በቤተሰቡ ላይ ምን ሊፈጠር እንደሚችል ማሰብ ይጀምራል። በዚህም የሄላ አደገኛ ጥያቄ ብቸኛው አማራጭ ሆኖ ይታየዋል። ለዛይድ ልጁ ኖህ ማለት ሁሉ ነገሩ ነበር። የሄላን ሐሳብ ለመቀበል የወሰነውም ለዚህ ነው። ሆኖም ይህ ተልዕኮ አንዴ ካለቀ በኋላ ድጋሚ በሌላ ኦፕሬሽን ውስጥ መቼም ቢሆን እንደማይሳተፍ ግልጽ አድርጎ ይነግራታል። ወደ ማዴር ቡድን ውስጥ
ለመግባት ዛይድ በመጀመሪያ አዲል የተባለ እስረኛ ትኩረት መሳብ እንዳለበት ሄላ ታስረዳዋለች። አዲል የማዳየር ታማኝ ረዳት ሲሆን በእስር ቤት ውስጥ ያለው ስራው የቀድሞ እስረኞች ሲፈቱ ወደ ጋንግስተር ቡድኑ እንዲገቡ መመልመል ነበር። ዛይድ ምንም ጊዜ ሳያባክን የሄላን እቅድ ወዲያውኑ ወደ ስራ ይቀይረዋል። በዚያኑ ቀን ቀደም ሲል ወደ ክፍሉ መጥተው የነበሩ 3 ወንጀለኞች በአቅራቢያው ሲዘዋወሩ ያስተውላል። ዛይድ ምንም ሳይሰጋ ቀስ ብሎ ወደ እነሱ ይቀርብና 3ቱንም ሰዎች በጭካኔ ይገድላቸዋል። ይህንን ያደረገው አዲል ነገሩን ሁሉ ከሩቅ ሆኖ በሚስጥር እየተከታተለ መሆኑን ስላወቀ ነበር። ዛይድ ከመጀመሪያው ጀምሮ የፈለገውም ይህንን ነበር። ምክንያቱም በወንጀሉ ዓለም ውስጥ ፈጣን እውቅና ለማግኘት እንደዚህ አይነት ጥቃት ዋነኛው መንገድ መሆኑን ያውቃል። ከጥቂት ጊዜ በኋላ አዲል በመጨረሻ ወደ ዛይድ ቀርቦ የማዳየርን ድርጅት እንዲቀላቀል እድሉን ይሰጠዋል። ነገር ግን ሙሉ እምነቱን ከማግኘቱ በፊት መፈጸም ያለበት አንድ የመጨረሻ ተግባር አለ። አዲል በክፍል 157 ውስጥ የሚገኘውን ሌላ እስረኛ በከባድ ሁኔታ እንዲያቆስለው ዛይድን ያዘዋል። ይህ ትዕዛዝ ወደ ክፍሉ ሲመለስ ከፍተኛ ጭንቀት ውስጥ ይከተዋል። ዛይድ ምንም እንኳን የአመፅ ስምና የወንጀል ታሪክ ቢኖረውም በተፈጥሮ ግን ጨካኝ ሰው አልነበረም። ንጹህ እስረኛን የመጉዳት ሀሳብም ህሊናው በእጅጉ ይከብደዋል። ቢሆንም ግን ተልእኮውን ለመቀጠል መክፈል ያለበት ዋጋ ይሄው እንደሆነ ይረዳል። በስተመጨረሻም ስራውን ልክ እንደታዘዘው ለመፈጸም ራሱን ያስገድዳል። በኋላም የአዲልን እምነት ካገኘ በኋላ ዛይድ ከእስር ቤት ተለቆ በይፋ ወደ ማዳየር ቡድን ውስጥ ይገባል። በቀጥታ ወደ አሮጌ ቤቱ ከመመለስ ይልቅ አዲስ አፓርታማ ውስጥ ለመኖር ይመርጣል። ከማረፉ በፊት ግን መጀመሪያ ወደ ቀድሞ ሚስቱ ስታይን ቤት ይሄዳል። በወቅቱ ግን ስታይን በድጋሚ ትዳር መስርታ ከሌላ ሰው አርግዛ ነበር። ይህም ሁኔታውን ለዛይድ ይበልጥ ስሜታዊና ከባድ ያደርገዋል። ይህም ሆኖ ግን ግንኙነታቸውን ለማደስ አስበው አልመጣም። ምክንያቱም እሱ የሚፈልገው ከልጁ ጋር ቢያንስ ጥቂት ጊዜ ማሳለፍ እድል ማግኘት ብቻ ነበር። በዚያኑ ምሽት ዛይድ ጂሚ በተባለ የአዲል ረዳት በመኪና ይወሰዳል። ጂሚ በመጨረሻ ማዳየርን በአካል ሊያገኘው እንደሆነ ይነግረዋል። ነገር ግን ወደሚሄዱበት ሳይደርሱ በመኪና ውስጥ ያለው ድባብ በድንገት መቀየር ይጀምራል። ዛይድ ከጀርባው በኃይል ተይዞ በጂሚ ምርመራ ይደረግበታል። ምክንያቱም ጂሚ ሙሉ ለሙሉ አልተማመነበትም ነበር። ጂሚ እንደዚህ ያለ ከፍተኛ ትምህርት ያለው ስፔሻሊስት ሐኪም በገዛ ፍቃዱ ከወንጀለኞች ጋር በመቀላቀሉ በጣም ጠርጥሮታል። ሆነም ማዳየር ዛይድን በድርጅት ውስጥ አስቀድሞ ስለተቀበለው ጂሚ ለአሁኑ ማድረግ የሚችለው ነገር ቢኖር ማስጠንቀቅ ሲሆን ሰላይ ሆኖ ከተገኘ ዛይድ መቼም ቢሆን በህይወት እንደማይወጣ በግልጽ ይነግረዋል። በማግስቱ ጠዋት ዛይድ በአንድ ሙዚየም ውስጥ ሄላን በሚስጥር ያገኛታል። ትላንት ምሽት የሆነውን ሁሉ የጂሚን ጥርጣሬ ጨምሮ ይነግራታል። ያም ሆኖ ግን ሄላ እንዲረጋጋና ተልእኮውን ልክ በታቀደው መሰረት እንዲቀጥል ትነግረዋለች። ከሷ ውጪ በስለላ ክፍሉም ሆነ በፖሊስ ውስጥ ስለዚህ ተልእኮ የሚያውቅ ማንም ሰው እንደሌለ ታረጋግጥለታለች። በሌላ አነጋገር ተልእኮ ከሽፎ ነገሮች ቢበላሹ እንኳን ዛይድ ብቻውን ነው የሚቀረው ማለት ነው። በዚያኑ ምሽት ጂሚ ዛይድን ይዞት ወደማይታወቅ ቦታ ለመሄድ በድጋሚ ይመጣል። በአሁኑ ግን የጋንግስተሮቹን መደበቂያ ቦታውን እንዳያውቀው ሙሉ በሙሉ አይኑ ተሸፍኖ ነበር የተወሰደው። እንደደረሱ ዛይድ ወደ ህንፃው ከመግባቱ በፊት ወዲያውኑ ፍተሻ ይደረግበታል። ዛይድ በሚስጥር የድምፅ መቅረጫ መሳሪያ ይዞ ስለነበር ይህ ፍተሻ ለሱ እጅግ አደገኛ ነበር። አንዲት ትንሽ ስህተት ማንነቱን አውጥታ እዚያው ቦታ ላይ ልታስገድለው ትችላለች። እንደ እድሉ ሆኖ ግን በፍተሻው ወቅት የተደበቀው ማይክሮፎን በልብስ ውስጥ ተጠላልፎ ስለነበር ሳይታይ ያልፍለታል። ፍተሻው ካለቀ በኋላ ዛይድ መጀመሪያውኑ ለምን ወደዚህ እንደመጣ ይረዳል። ምክንያቱም ከማዳየር ሰዎች አንዱ በጥይት ተመቶ በአስቸኳይ የህክምና እርዳታ ያስፈልገው ነበር። ማዳየር ራሱ በቦታው ላይ ተገኝቶ ዛይድ የሚያደርገውን ሁሉ በቅርብ እየተከታተለ ነበር። ችግሩ ግን ዛይድ ቀዶ ህክምና ካደረገ በጣም ረጅም ጊዜ ስለሆነው የቆሰለውን ሰው ለማዳን ሙሉ ትኩረት ያስፈልገው ነበር። ዛይድ በአግባቡ ትኩረት ለማድረግ እንዲችል ሁሉንም ሰው ከክፍሉ እንዲወጣ ሲጠይቅ መጀመሪያ ላይ ጂሚ በጣም ተቃውሞ ነበር። ነገር ግን በሚያስገርም ሁኔታ ማዳየር ወዲያውኑ ይስማማል። ምክንያቱም በአንድ የሞትና የህይወት ቀዶ ህክምና ወቅት ሐኪሙ ለምን ጸጥታና መረጋጋት እንደሚያስፈልገው ጠንቅቆ ያውቅ ነበር። በመጨረሻም ቀዶ ህክምናው በተሳካ ሁኔታ ይጠናቀቃል። ዛይድ የቆሰለውን ወንጀለኛ ማዳን በመቻሉ ወዲያውኑ የማዳየርን ክብር ያተርፍለታል። ከህክምናው በኋላ ማዳየር ራሱ ዛይድን ወደ ቤቱ በመኪናው ይሸኘዋል። የታናሽ ወንድሙን ህይወት ስላዳነለትም ከልብ ያመሰግነዋል። በመኪና ጉዞ ላይ ዛይድ ይህ በሚስጥር የመሰለል ተልዕኮ ምን ያክል አደገኛ እንደሆነ በተለይም የስለላ መሳሪያዎችን አያያዝ በተመለከተ ትልቅ ትምህርት ያገኛል። ከእያንዳንዱ ተልዕኮ በኋላ ማይክሮፎኑን ዝም ብሎ መጣል በቀላሉ ሊያጋልጠው እንደሚችል በመረዳት ዛይድ ይበልጥ አስተማማኝ መፍትሄ ይፈጥራል። መሳሪያውን ጃኬት ውስጥ ደብቆ ከውጪ በኩል በክር ይሰፋዋል። ከጥቂት ቀናት በኋላ ዛይድ ከቀሪዎቹ የማዳየር ድርጅት አባላት ጋር በአንድ ሬስቶራንት እንዲሰበሰብ ይጋበዛል። እዛም ቡድኑ ቦባ ከተባለ ሰው ጋር ከሚመራ ሌላ የወንጀለኞች ቡድን ጋር ስብሰባ እያደረገ ነበር። ቦባ በቅርቡ የማዳየርን ታናሽ ወንድም ለነሱ ባልሆነ ክልል ውስጥ እጽ ሲሸጥ ከያዘው በኋላ እግሩ ላይ ተኩሶበት ነበር። ፊልሙ ማዳየር ለምን በዙሪያው ባሉ ሰዎች ሁሉ እንደሚፈራ በትክክል የሚያሳየው በዚሁ ስብሰባ ላይ ነበር።
ምክንያቱም ምንም እንኳን ረጋ ያለ መልክና ጨዋ ባህሪ ቢኖረውም እያንዳንዱን ሁኔታ ለራሱ ጥቅም እንዴት ማዞር እንዳለበት ጠንቅቆ የሚያውቅ እጅግ ጨካኝና ስትራቴጂያዊ መሪ ነበር። በኋላ በዚያው ምሽት ጂሚ በወደቡ በኩል የሚገባውን እጽ የመቀበል ሌላ ኦፕሬሽን ላይ ዛይድን እንዲሳተፍ ይመድበዋል። ለዚህ ተልእኮም ራሺድ ከተባለ ሌላ የቡድን አባል ጋር አብሮ እንዲሰራ ይመድበዋል። መጀመሪያ ላይ ራሺድ እሽጎቹን በተሳካ ሁኔታ ተቀብሎ ያለምንም ችግር ከአካባቢው በመውጣት ነገሩ ሁሉ በጥሩ ሁኔታ ይሄዳል። ነገር ግን የዛይድ ተራ ሲደርስ በርካታ ያልታወቁ ሰዎች በድንገት ከየት መጡ ሳይባል ጥቃት ይሰነዝሩበታል። ዛይድ ወዲያውኑ ከመከላከል ይልቅ ሆን ብሎ እንዲደበድቡት ይፈቅዳል። ምክንያቱም የእሱ ዓላማ ከአጥቂዎቹ መኪና ስር በሚስጥር ትራኪንግ ዲቫይስ መለጠፍ ነበር። በዚህ ሚስጥራዊ ቡድን በመጨረሻ ወደቡን ለቆ ሲወጣ ዛይድ ከሩቅ ሆኖ በዝምታ ይከተላቸዋል። ከጥቂት ቆይቶች በኋላ ዛይድ ጥቃት የሰነዘሩበት ሰዎች የቦብ አባላት መሆናቸውን ይረዳል። ምንም አይነት ፍርሃት ሳያሳይ የዘረፉትን እጾች እንዲመልሱ ለመጠየቅ በቀጥታ ወደ መደበቂያ ቦታቸው በድፍረት ይገባል። ቦባ ግን ዛይድ ማን እንደሆነ የሚያውቀው ነገር አልነበረም። በዚህም በቁም ነገር ከመመልከት ይልቅ ዛይድን ይንቀዋል። ዛይድን የማዲየር ተራ መልእክተኛ አድርጎ በማሰብ ዝም ብሎ ይስቅበታል። ዛይድ ግን ወዲያውኑ ምላሽ ከመስጠት ይልቅ ቦባና ሰዎቹን የፈለጉትን ያክል እንዲያሾፉበት በዝምታ ይተዋቸዋል። ነገር ግን ባላሰቡበት ቅስፈት በድንገት ከባድ ጥቃት በመሰንዘር አንድ በአንድ መጣል ይጀምራል። ይህ ድንገተኛ የኃይል እርምጃ ቦባን ሙሉ በሙሉ ያስደነግጠዋል። ምክንያቱም አንድ ሰው ብቻውን በቀጥታ ወደ ጠላት ክልል ገብቶ ሙሉ የወንጀለኞች ቡድንን ይጋፈጣል ብሎ ማንም አልጠበቀም ነበር። የቦባ ሰዎች ዛይድን በህይወት እንዲያመልጥ መፍቀድ እንደሌለባቸው ወዲያውኑ ነበር የተረዱት። በዚህ የሚከቡትና ሊወጣ የሚችልበትን መንገድ ሁሉ ለመዝጋት ይሞክራሉ። ነገር ግን ዛይድ በቀላሉ እጅ የሚሰጥ ሰው አልነበረም። ሊያመልጥ የሚችልበትን መንገድ እየፈለገ በህንፃ ውስጥ ለመንቀሳቀስ የፓርኩር ቴክኒኮችን መጠቀም ይጀምራል። በመጨረሻም ወደ ታችኛው ፍሎር ላይ መድረስ ቻለ። ሞተራቸውን በመስረቅም ከቦታው በፍጥነት ያመልጣል። የቦባ ቡድን ግን እንዲሁ በቀላሉ ሊለቁት አልፈለጉም። በዚህም በማሳደድ ላይ ያሉ ያለማቋረጥ ጥይት እየተኮሱ በኃይል ይከታተሉታል። ዛይድ ለማምለጥ ሞተር ሳይክሉን እስከ መጨረሻው ፍጥነት ቢነዳውም ተሽከርካሪው በተደጋጋሚ በጥይት ስለተመታ በስተመጨረሻ ይፈነዳና መሬት ላይ ይወድቃል። የቦባ ሰዎች ሊገሉት ሲዘጋጁ የፖሊስ መኪና ድምፅ በመስማታቸው ህግ አስከባሪዎች ቦታው ላይ ከመድረሳቸው በፊት ለማምለጥ ይገደዳሉ። በዚህ መሃል ዛይድ በአንዲት ሴት መኪና ውስጥ በፍጥነት በመግባት እንድትነዳው ያዛታል። በመጨረሻም ወደ ማዲየር ዋና ቤተ መንግስት ይመለሳል። እንደደረሰም የተዘረፉትን እጾች ለማስመለስ ብቻውን ወደ ቦባ መደበቂያ እንዴት እንደገባ ጨምሮ የሆነውን ሁሉ ወዲያውኑ ያስረዳዋል። መጀመሪያ ላይ ታሪኩን ለማመን በጣም ከባድ ስለነበር ማንም አላመነውም ነበር። ነገር ግን ዛይድ ለማረጋገጫ የቦባን ሽጉጥ ሲያወጣ በክፍል ውስጥ የነበሩት ሰዎች ሁሉ አመለካከት በድንገት ተቀይሮ ስለ ድፍረቱ ማድነቅ ይጀምራሉ። ዛይድ ለመውጣት ሲዘጋጅ ዲ የተባለ ወጣት የቡድን አባል ወደ እሱ ይቀርባል። ስራው በእስር ቤት ድርጅት ውስጥ እጾችን ማከፋፈል ነበር። ዲ ቀደም ሲል እጽ ገዝቶ እዳውን ካልከፈለ ሰው ላይ ገንዘብ ለመሰብሰብ ዛይድ እንዲረዳው ይጠይቀዋል። እንደ አጋጣሚም ዲ በዚያው አፓርታማ ህንፃ ውስጥ የዛይድ ጎረቤት ሆኖ ይገኛል። ይህም ሁኔታውን ለዛይድ ይበልጥ እንደራሱ እንዲያዩ ያደርገዋል። ዛይድ እንደ ዲ ያለ ወጣት ቤተሰቡን ለመርዳት ብቻ ወደ ወንጀሉ ዓለም ሲገባ በማየቱ ከልቡ ያዝናል። ምክንያቱም በህይወቱ ውስጥ ሁሉንም ነገር ቢያደርግም ይህ መንገድ ምን ያክል አጥፊ ሊሆን እንደሚችል ዛይድ አሁንም ይረዳል። እሱን ለመርዳት ከመስማማቱ በፊትም ዛይድ ለወጣቱ ጠንከር ያለ መልእክት በመስጠትና በተመሳሳይ በማጎበዝ ከባድ ትምህርት ሊያስተምረው የወሰነው ለዚህ ነው። በማግስቱ ዛይድ ከመካከላቸው የተበላሸውን ግንኙነት ቀስ በቀስ ለመጠገን በማሰብ ከኖህ ጋር ለመገናኘት በድጋሚ ይሞክራል። ወደ እስር ቤት ስለሄደ ብቻ ወዲያውኑ መጥፎ ሰው እንደማያደርገው ለማስረዳት ይሞክራል። ነገር ግን ኖህ ከእናቱ የሰማቸውን ነገሮች በመድገም ያንን ሐሳብ ወዲያውኑ ውድቅ ያደርገዋል። ንግግሩ ቢያስቀይመውም ዛይድ ታጋሽ ለመሆን መሞከሩን ይቀጥላል። ምክንያቱም ከልጁ ጋር እምነቱን መልሶ መገንባት በህይወት ውስጥ ከማንኛውም ነገር በላይ ትልቅ ትርጉም አለው። ከኖህ ጋር ከተገናኘ በኋላ ዛይድ በአንድ ቤተ መጻሕፍት ውስጥ ከሄላ ጋር ይገናኛል። እዚያም በኦፕሬሽኑ ወቅት የሰበሰባቸውን ሚስጥራዊ ቅጂዎች ሁሉ ያስረክባታል። ከመለየታቸው በፊት ሄላ ወደፊት እጅግ በጣም ጥንቃቄ እንዲያደርግ ታስጠነቅቀዋለች። ምክንያቱም በስለላ መረጃ መሰረት የቦባ ድርጅት አሁን እሱን በእጹ እየፈለገውና መደበቂያው ቦታው ላይ ለተፈጠረው ነገር ለመበቀል እያቀደ መሆኑን ትነግረዋለች። ዛይድ በማግስቱ እንደገና በማዲየር ይጠራል። ከማዲየር ታናሽ ወንድም ናሳር እንዲሁም ከዲ ጋር አብሮ እንዲሰራ ይመደባል። በማዲየር ክልል ውስጥ ከሚንቀሳቀሱ የአካባቢው ሱቅ ባለቤቶች የጥበቃ ገንዘብ መሰብሰብ ብቻ ስለነበረባቸው ተግባራቸው መጀመሪያ ላይ ቀላል ይመስል ነበር። በጅምሩ ቡድኑ ያለምንም ችግር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ሁሉም ነገር በጥሩ ሁኔታ ይሄዳል። ነገር ግን ልክ ወደ መኪናቸው እንደተመለሱ አንድ ያልታወቀ ታጣቂ ያለምንም ማስጠንቀቂያ ተኩስ ሲከፍትባቸው አጠቃላይ ሁኔታው በድንገት ወደ ምስቅልቅል ይለወጣል። ይሄ ከባድ ጥቃት ናስርን ወዲያውኑ ይገድለዋል። ጥይቶቹ በዙሪያቸው መብረራቸውን በቀጠሉበት ወቅትም ዛይድ እና ዲ በህይወት ለመቆየት ይጣጣራሉ።
በዚያው ቅስፈት በአቅራቢያቸው የነበረችው ሄሊ ወዲያውኑ በአቅራቢያው ያሉትን የፖሊስ የጥበቃ ክፍሎች አግኝታ በተቻላቸው ፍጥነት ወደ ቦታው እንዲንቀሳቀሱ ታዛለች። ብዙም ሳይቆይ የፖሊስ መኪኖች በጎዳናው ላይ ማስተጋባት ይጀምራሉ። ይህም አጥቂዎቹ እንዲደነግጡና ዛይድ እና ዲ ከቦታው ለማምለጥ በቂ ጊዜ አግኝተው እንዲያመልጡ ይረዳቸዋል። ሁለቱም ለመደበቅ በማሰብ በአቅራቢያቸው ወደሚገኝ ሱቅ ይሮጣሉ። ነገር ግን አጥቂዎቹ እጅ ለመስጠት ፈቃደኛ ሳይሆኑ ቀርተው በህንፃ ውስጥ ማሳደዳቸውን ይቀጥላሉ። ዲ እዚያ ከቆየ በኋላ በቀላሉ ሊሞት እንደሚችል በመገንዘብ ዛይድ ታጣቂዎቹን ብቻውን ለመከላከል ወደ ኋላ ሲቀር ወጣቱ በበሩ በኩል እንዲያመልጥ ይነግረዋል። ዛይድ ከአጥቂዎቹ ራሱን ለመከላከል በሚታገልበት ጊዜ እሱን ለመርዳት ሌላ ሰው በድንገት ይደርሳል። ያቺ ሰውም ሄላ ነበረች። እንዳለመታደል ሆኖ ሁኔታው ይበልጥ አደገኛ ይሆናል። ምክንያቱም ዲ ህንፃውን ለቆ ስላልወጣ በዛይድና በሄላ መካከል ያለውን አጠቃላይ ግንኙነት በገዛ አይኑ ግንኙነታቸውን ይመለከታል። በቀጥታ ምንም ነገር ባይነጋገሩም ይህ ቅስፈት ብቻ የዛይድን አጠቃላይ የሚስጥር ሰላይነት ማንነት አደጋ ላይ ለመጣል በቂ ነበር። በማግስቱ ጂሚ ለናሰር ሞት ተጠያቂ የሆኑትን ሰዎች እርምጃ እንደተወሰደባቸው ለማዲየር ሪፖርት ያደርጋል። ነገር ግን ያ መረጃ ቢኖርም ያለፈው ጥቃት ክስተቶች በድርጅት ውስጥ ያሉትን ሁሉ በጥብቅ እንዲጠራጠሩ ያደርጋቸዋል። ጋንግስተሮቹ ስለ ክስተቱ በርካታ እንግዳ የሆኑ ዝርዝሮችን ማስተዋል ይጀምራሉ። በተለይም ማዲየር በተደጋጋሚ በሚጠቀማባቸው ተሽከርካሪዎች ውስጥ የተደበቁ በርካታ የመከታተያ መሳሪያዎችን ካገኙ በኋላ እነዛ መሳሪያዎች በእርግጥ በኦፕሬሽኑ ወቅት በዛይድ በሚስጥር የተጠመዱ ነበሩ። በዚያ ላይ በጥቃታቸው ወቅት የፖሊስ ምላሽ በጣም ፈጣን ነበር። ይህም በርካታ የድርጅቱ አባላት አጠቃላይ ጥቃቱ ከመጀመሪያው ጀምሮ የተቀነባበረ ሊሆን እንደሚችል እንዲጠራጠሩ ያደርጋቸዋል። ሚስጥራዊ ማንነቱ በማንኛውም ጊዜ ሊጋለጥ እንደሚችል ስለተረዳ በጭንቀትና በፍርሃት ሰውነቱ መንቀጥቀጥ ለጀመረው ዛይድ ግፊቱ ቀስ በቀስ ሊቋቋሙት የማይችሉት እየሆነ ይመጣል። በራሱ ላይ ተጨማሪ ትኩረት እንዳይስብ በማሰብ ለመውጣትና ወደ ቤቱ ለመሄድ ይወስናል። ነገር ግን ወደ ታች ከመውረዱ በፊት ማዲየር በድንገት ወደ ሌላ ቦታ አብሮት እንዲሄድ ይጠይቀዋል። ከጥቂት ጊዜ በኋላ ጂሚ፣ ረሺድ እና ሌሎች በርካታ የቡድኑ አባላት አስቀድመው ወደሚጠብቁባቸው የተገለለ መጋዘን ይደርሳሉ። ድባቡ ወዲያውኑ ውጥረት የበዛበትና የሚያስደነግጥ ይሆናል። በተለይም ማዲየር ስለ ትላንትናው ክስተቶች ለዛይድ ተከታታይ የሆኑ አጠራጣሪ ጥያቄዎችን መጠየቅ ሲጀምር ይሄ መጋዘን ተራ የመሰብሰቢያ ቦታ ሳይሆን የምርመራ ቦታ መሆኑ ወዲያው ግልጽ ይሆናል። በእነዚያ ቅስፈቶችም ዛይድ ማንነቱ በመጨረሻ እንደተጋለጠ ያምናል። በዚህም ለቅጣቱ ውጤት ራሱን ሲያዘጋጅ ክህደት የፈጸመው ተብሎ በድንገት የተከሰሰው ሰው በሚያስደነግጥ ሁኔታ ረሺድ ሆኖ ይገኛል። ነገሩን ይበልጥ የከፋ ለማድረግ ማዲየር ዛይድ በምርመራው ላይ በአካል እንዲሳተፍ ያዘዋል። በዚህ አጠቃላይ ስቃይ ውስጥ ረሺድ ለቡባ ቡድን መረጃ አሳልፎ መስጠቱን እስኪያምን ድረስ በጭካኔ ሲመረመር ዛይድ ከፍተኛ የጥፋተኝነት ስሜት ይሰማዋል። ያም ቢሆን ግን ረሺድ የከዳቸው የቡባ ሰዎች እናቱን አግተውበት እንዲተባበር ስላስገድዱት ብቻ እንደሆነ ያስረዳል። ሊሞት ምንም ያክል እስኪቀረው ድረስ ከተደበደበ በኋላ ረሺድ በመጨረሻ ሊገደል ይወሰዳል። ይህም ዛይድን ባየው ነገር ሁሉ እንዲደነግጥ ያደርገዋል። በሆነው ነገር ሁሉ ጥፋተኝነት እየተሰማው በኋላ ከሄሊ ጋር ተገናኝቶ ከዚህ ተልዕኮ ጋር በተያያዘ ወጣቶች ሲጠፉና እንደ ዋስትና ጉዳት ሲገደሉ ማየት ስለማይችል ከኦፕሬሽኑ ሙሉ በሙሉ መልቀቅ እንደሚፈልግ ይነግራታል። ነገር ግን እሷ መልቀቂያውን ከመቀበል ይልቅ ኦፕሬሽኑን በግማሽ መንገድ ማቋረጥ ይበልጥ ረጅም የእስር ዘመን ይዞበት ቀጥታ ወደ እስር ቤት እንደሚመልሰው ታስታውሰዋለች። ወደ ጠላም ተልዕኮውን አሁን ለማቋረጥ ጊዜው በጣም ረፍዷል። ይህ በእንዲህ እንዳለ ማዲየር ከትላንትናው ጥቃት በኋላ ወዲያውኑ በመጥፋቱ የጠረጠረውን ዲን በሚስጥር መመርመር ይጀምራል። የሆነ ችግር እንዳለ የተረዳው ማዲየር ዲ የሚያውቀውን ሁሉ እንዲናገር ያስገድደዋል። ካልተባበረም እናቱን እንደሚገልበት ያስፈራረዋል። ሊወጣው ከማይችል አስቸጋሪ ሁኔታ ውስጥ የወደቀውና ሌላ አማራጭ ያጣው ዲ በመጨረሻ በግፊቱ ተሸንፎ ዛይድ ከፖሊሶች ጋር ያለውን ግንኙነት ያጋልጣል። ይህም የሚስጥር ሰላይነት ኦፕሬሽኑን ከውስጥ ሆኖ ሙሉ በሙሉ ያፈርሰዋል። በማግስቱ ዛይድ ከኖህ ጋር የአባትና የልጅ ጊዜ ያሳልፋል። ዛይድ ከልጁ ጋር ለመገናኘት ባደረገው ታጋሽና ቅን ጥረት ምክንያት አባትና ልጅ በመካከላቸው ያለው ግንኙነት ቀስ በቀስ መሻሻል ይጀምራል። እንደ አጋጣሚ ሆኖ ግን የደስታ ጊዜ ብዙም አልቆየም። ምክንያቱም ወደ ቤት እየተመለሱ ባሉበት ወቅት ያልታወቁ አጥቂዎች በድንገት በተኩስ እርምታ ያጠቋቸዋል። እንደ እድላቸው ሆኖ ግን ዛይድም ሆነ ነው በጥቃቱ ወቅት አልተጎዱም። ነገር ግን ይህ ክስተት ብቻ ዛይድ ሚስጥራዊ ማንነቱ በይፋ እንደተጋለጠና ለሱ ቅርብ የሆነ ማንኛውም ሰው አሁን በከባድ አደጋ ውስጥ እንዳለ ለመረዳት በቂ ነበር። ከኖህ አጠገብ መቆየቱ የልጁን ሕይወት ለበለጠ አደጋ እንደሚያጋልጥ በመረዳት ዛይድ ሳይወድ በግድ ተሰናብቶት ልጁን እንደ አባት እንዳይረሳው ይጠይቀዋል። ምንም እንኳን በውስጡ ከዚህ ቅስፈት በኋላ ዳግመኛ ላይገናኙ
የሚችሉበት እድል እንዳለ ቢያውቅም ምንም ማድረግ አልቻለም። የዚህ ስንብት ስሜታዊ ክብደት ይበልጥ ከባድ የሚሆነው ዛይድ ፊልሙን ሙሉ ከልጁ ጋር ያጣውን ትስስር ለመገንባት ሲሞክር ቆይቶ አሁን ደግሞ እንደገና ጥሎት ለመሄድ በመገደዱ ነው። ዛይድ በመጨረሻ ወደ አፓርታማው ሲመለስ የጋንግስተር ቡድኑ አባላት ሙሉ ቦታውን አስቀድመው እንደፈተሹት ወዲያውኑ ያስተውላል። እያንዳንዱ የተደበቀ የድምፅ መቅረጫ መሳሪያም ጠፍቷል። ይባስ ብሎ ደግሞ የኖህ ፎቶግራፍም አብሮ ተወስዷል። የማዲየር ድርጅት ልጁን ኢላማ አድርጎት ሊሆን ይችላል በሚል ፍርሃት ዛይድ ለእርዳታ ወደ ሄሊ ለመደወል ይሞክራል። ነገር ግን ስልኩን እንኳን ከማንሳቱ በፊት በማዲየር ሰዎች በድንገት ጥቃት ደርሶበት ተይዞ ወደ መኪና ውስጥ ይወረወራል። ከጥቂት ጊዜ በኋላ ዛይድ ቀደም ሲል ወደ ነበረበት የመጋዘን ምርመራ ቦታ ይመለሳል። እዚያም ጂሚ ከማዲየር ጋር ፊት ለፊት እንዲጋፈጥና ማብራሪያ እንዲሰጥ ያስገድደዋል። ነገሩን ይበልጥ የከፋ ያደረገው ማዲየር ዛይድ አንዴ ከሞተ በኋላ የቀድሞ ሚስቱንና ኖህን እንደሚገድለው ይገልጽለታል። ዛይድ ቤተሰቡ ኢላማ ሊሆኑ እንደሆነ በሰማበት ቅስፈት ድንጋጤና ቁጣ ሙሉ ሰውነቱን ይወርሱታል። ታስሮ እያለ ቢሆንም ራሱን ነፃ ለማውጣት በከፍተኛ ሁኔታ ይታገላል። በዚህም ሂደት የራሱን እጅ ያቆስላል። ምክንያቱም በዚህ ሰዓት ማምለጥ ብቻ ነበር ትልቁ ነገር። በመጨረሻ ራሱን ነፃ ማውጣት ሲሳካለት ዛይድ ወዲያውኑ በማዲየር ሰዎች ላይ በከፍተኛ ጭካኔ ጥቃት ይሰነዝራል። በሱና በመውጫው መካከል የቆመውን ማንኛውንም ሰው ይገድላል። ከመጋዘኑ ካመለጠ በኋላ ዛይድ ቤተሰቦቹ ከመጎዳታቸው በፊት የቡድኑን መሪ ለመግደል በሚል አንድ ዓላማ ብቻ በቀጥታ ወደ ማዲየር ዋና መስሪያ ቤት ያመራል። በመንገዱ ላይ እሱን ለማስቆም የሞከረ ማንኛውም ቡድን አባል ወዲያው ይገደላል። የዛይድ የጥቃት ጭካኔ በርካታ ወጣት አባላትን በእጅጉ ስለሚያስፈራቸው እሱን ከመጋፈጥ ይልቅ ህንፃውን ጥሎ ይሸሻሉ። በመጨረሻም ዛይድ ወደ ማዲየር የግል ክፍል ይደርሳል። ነገር ግን የቡድኑን መሪ እዛ ይጠብቀኛል ብሎ ሲያስብ በግልጽ የሚታይ የኖህን ፎቶግራፍ ብቻ ነበር ያገኘው። ዛይድ ፎቶግራፉን በትኩረት ሲመለከት ለሰከንዶች ትኩረቱ ይወሰዳል። ያቺ አንዲት ስህተትም ማዲየር በድንገት ከጀርባው ብቅ ብሎ ተኩስ እንዲከፍትበት በቂ ነበረች። በርካታ ጥይቶች ዛይድ እግሩንና የታችኛው ሰውነቱን ይመቱታል። ይህም በከባድ ሁኔታ እንዲቆስልና በአግባቡ መከላከል እንዳይችል ያደርገዋል። ዛይድ መሬት ላይ ደክሞ መውደቁን የተመለከተው ማዲየር ለአንዴና ለመጨረሻ ጊዜ ሊገድለው ይዘጋጃል። ነገር ግን ቃታውን ከመሳቡ በፊት ዲ በድንገት ደርሶ ሽጉጡን በቀጥታ ማዲየር ላይ ይደቅናል። ምንም እንኳን የዛይድን ሚስጥር መጀመሪያ ላይ አውጥቶ የሰጠው ዲ ቢሆንም ወጣቱ ዛይድ አብረው በነበሩበት ጊዜ ያሳየውን ደግነትና መመሪያ መቼም ሊረሳው አልቻለም። ነገር ግን ሁነቱ ከመቀጠሉ በፊት ዛይድ በድንገት መሳሪያውን ተኩሶ ማዲየርን ራሱን ይገድለዋል። በመጨረሻም የዚህን ጨካኝ የጋንግስተር መሪ ግዛት ያበቃለታል። ከዚህ በመቀጠል ዛይድ ወዲያውኑ ዲን ከቦታው ላይ እንዲወጣ ይነግረዋል። የተሻለ የወደፊት ህይወት የሚፈልግ ከሆነ ዳግመኛ በወንጀል ዓለም ውስጥ እንዳይሳተፍ ያስጠነቅቀዋል። ከጥቂት ጊዜ በኋላም የፖሊስ ድምፅ አካባቢውን ይሞላዋል። መኪኖቹ እየቀረቡ ሲመጡም ዛይድ በተመሳሳይ ከቦታው በዝምታ ለመጥፋት ይወስናል። ፊልሙም እዚህ ጋር ያበቃል።